እንትን ነበረ። እሺ ናትና መች ይጋባል የሚለው ከባድ ነው። ጂኒ ከባድ ነው። አላህ ጢሳት ይወርዳል። በቃ የሆነ ቃቃ ጨዋታም ይሆናል የዝሙታዊ ነገር። እዚህ ጋር ደግሞ ከክርስቲያኖች ደግሞ አክሊሉ ሲያስተምር ደግሞ ማን ሲያስተምር ሰምቻለሁ መሰለህ? የክርስቲያኖች ደግሞ አለ በጣም 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 ወጣት ልጅ አለ። እንዲሁም ደግሞ ሳይንቲስት ደግሞ የሚያስተምሩ እሱን ገብቼ በጣም ተከታትየዋለሁ። ደግሞ ዶክተር መጋቢ የሚባለው ደግሞ እሱንም ተከታተልኩት እና ስለ ክርስትና አስተምሮት በኢትዮብ ነው እየገባ ወርጉሬ ራሴ በቃ የሚገርም የተማርኩት ማለት ነው። እና ያን ሳስተምር ልብ የተነካ እና እዚህ ጋር ብዙ ገዝታ አላስቸገርኩ በህዝብና ለመመስከር ብቻ ነው የመጣው ህዝብ ደስ ስላለኝ ማለት ነው። በቃ እና አመሰግናቸዋለሁ። ምክንያቱም እናንተ ባታስተምሩ ኑሮ አላውቀውም ነበረ። አሁን እናቴ ስለሞተች ሙስሊሙና እሳት ነው የሚገባው። አይዞሽ ሶፊ፣ አይ ትጸልይላት። ቆስቲ ያታልቅሽ፣ ያው ማልቀሷ ምንም ጥቅም ስለሌለው አታልቅሽ እና ብቻ ዋናው አንቺ እግዚአብሔር የልቦናሽን አይን እንኳን አበራልሽ። እሱ ከነሳ አባቶች ጋር ተነጋገሪ፣ ከሳቸው ጋር ተነጋገሪ እና የሚደረገውን ነገር ማድረግ ያለብሽ ነገር ካለ እንድታደርጊ ይነግሩሻል። አሁን እኛ እንደዚህ ነው አንልሽም እዚህ ቦታ ላይ እኛ ስልጣኑ ስለሌለን ይሄኔ ማለት ነው። ግን ለአንቺ ግን ዋናው የልቦናሽን አይን ስላበራለች ለአንቺ በጣም ጥሩ ነው። በአንቺ ደግሞ የተነሳ ብዙዎች ሊድኑ ይችላሉ ነገ ከነገ ወዲያ እና ይሄ መልካም ነገር ነው። እግዚአብሔርን አመስግኝ። አንቺ ወደ ብርሃን መጥተሻል። እናትሽንም ደግሞ እግዚአብሔር ያስባቸው። በየዋህነት በስተት ያሉትን ሰዎች እግዚአብሔር ያስባል ብለን እናስባለን እኛ እና ብዙ አትጨነቂ። ጸሎት አድርጊ፣ ለእናትሽ ጸሎት አድርጊ። እግዚአብሔር መሀሪ ነው። የሚምርበት መንገድ አይታወቅም። እግዚአብሔር ሰፊ ነው ምሕረቱ እና በምን እንደሚምራችሁ ስለማናቅ አንቺ ለእናትሽ ጸሎት አድርጊ። እግዚአብሔር ምሕረቱ ቸርነቱ ሰፊ ስለሆነ በዚህ ብቻ ነው የሚያድነው ብለን እኛም አንልም። በጣም ሰፊ ነው። በብዙ ነገር ያድናል። በአፈሩ ያድናል፣ በጸበሉ ያድናል። እንግዲህ ስጋዊ እንኳን ስጋዊ በሽታ ማለት ነው። በዕጣኑ በቅዳሴው በብዙ ነገር ነው ድህነት የምናገኘው እኛ። ስለዚህ የዘላለም ሕይወት ደግሞ ሲሆን እግዚአብሔር በጣም ቸር ስለሆነ በብዙ ነገር ሊያድን ይችላል። ምሕረቱ እስከ 1000 ትውልድ ነው ስለሚል እንደው ከትውልድ ውስጥም አስቀድመው ከነበሩት መልካም ስራ የሰሩ ካሉ በዛም እግዚአብሔር ሊጎበኝ ስለሚችል ብዙ ተስፋ አትቁረጪ እና ስለ እናትሽ አልቅሺ፣ ስለ እናትሽ ጸልይ፣ እግዚአብሔርን በጸሎት ለምኝ፣ ከአባቶችሽ ጋር ተነጋገሪ። ኦኬ፣ እሱ ጥሩ ነው። ከዛ ውጭ አሁን የተናገረችው ነገር ልክ ካፌ ላይ እንደነጠቀችኝ ያህል ነው እና በውስጥ ብዙዎች የተመለሱን ሳናግራቸው ከእስልምና ከሚወጡበት ዋነኛው አንዱ መንገድ የአክስት ልጅና የአጎት ልጅ የሚለው ነገር ብዙዎቹን ነግረውኛል። ምክንያቱም በተለይ ደግሞ ወደ ገጠሩ አካባቢ አብረው ነው የሚያድጉት ምናምን በጣም ቅርብ ናቸው እና አብረው ካደግከው ልጅ ጋር ጋብቻ መፈጸም በጣም የሚያስጠላቸው ነገር ይሄ ነው ሴቶቹ በተለይ እና ይሄ ነገር ከባድ ነው ለሴቶቹ። በተለይ ሴት መሆን ከባድ ነው በእስልምና ውስጥ። ሴት ሆኖ መፈጠርም ሴት ሆኖ መገኘትም ከባድ ነው። ሌላውም ቢቀር ይሄ የአክስት ልጅ የአጎት ልጅ ምናምን መጋባት የሚለው ቢቀር እንኳን ሌላውም ስርዓቱም ከባድ ነው ለሴት ልጅ ያለው። ስለዚህ እሱ ነገር በጣም ሁል ጊዜ እንደሚረብሻቸው ብዙ ሴቶች ነግረውኛል እኔ እና እሱ ነገር አለ። ከዛ ውጭ ደግሞ እንደተባለው እንግዲህ አጋንንት፣ ሰይጣን እህቴ ነው ወንድሜ ነው ብሎ እንደማመን የከበደ ነገር የለም። ይህን ሀሳብ መቀበል ወደ ራስ አስገብቶ ተቀብሎ አጋንንት ወንድም አለኝ ብሎ ማመን ከባድ ነው። ባይዘዊ ግን ሙስሊሞች ከባድ ስለሆኑ ሰዎቹ እንዲያምኑ አድርጓቸዋል። ቅድም ሲናገር እንደነበረው ዘክር መጥቶ አጋንንት ወንድሜ ነው ለማለት አላፍርም፣ ሰይጣን ወንድሜ ነው ለማለት አላፍርም። ይሄ በጣም ምን ያህል የሰው ልጅ ጭንቅላቱ እንደሚበረዝ ያየንበት ነው። እንዴት ነው ሰው አጋንንት ሰይጣን ወንድሜ ነው ሊል የሚችለው? የማይታዩ እኮ እርኩሳን መናፍስት ናቸው እነሱ እና እነዚህ አይነት ነገሮች ብዙዎችን ከእስልምና ያስወጧቸዋል። በእርግጥ አጠቃላይ ትምህርቱ እስልምና መንፈሳዊ ስላልሆነ ስጋዊ ብቻ ስለሆነ ከእስልምና ላይ የሚቀመጠው ስጋ የሚሸት ሰው ብቻ ወይም ደግሞ በደንብ ያላወቀ ነው እንጂ ልቦናውን አይን እንደ ሶፊ ያበራለት ሰው እዛ አይቀመጥም እውነት ለመናገር እና እነዚህ ነገሮች አሉ። ከባድ ነው።
ብቻ አንቺ ጸልይ። በጸሎት የማይፈታ ነገር የለም። በጾም በጸሎት ሁሉ ነገር ይፈታል። አብዝተሽ ጸልይና አታልቅሽ። ማልቀሱ አይጠቅማቸውም፣ ለእናትሽ አይረዳቸውም። ጸልይ። ከአባቶችሽ ጋር ተነጋገሪና ከንስሐ አባቶች ጋር ከእሳቸው ጋር መመካከር ጥሩ ነው። እሺ ያ እንግዲህ በርቺ እህታችን፣ እግዚአብሔር እርዳሽ፣ በርቺ። ኦኬ ፎይ የምትለው ካለ አንጨርስ። በቃ ሰላም ሁኑ። ደህና ደሩ፣ በርቱ። የመዳን ቀን ዛሬ ነው ይላል። ዛሬ የመዳን ቀን ዛሬ ነው እና ቤቴ እግዚአብሔር መርጠናል እንደሚለው ሰው የምድኑበትን መምረጥ የእናንተ ጉዳይ ይሆናል። የመዳን ቀን